ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ። ውድ ቤተሰቦቼ እንግዲህ ዛሬ የተለቀቀ ቪዲዮ አለ። አሁን ከሰዓታት በፊት የተለቀቀ ቪዲዮ አለ። ቪዲዮ እንዳየነው ከሆነ የሚያስደስትም የሚያስከፋም የሚያስጠላም ብዙ ነገሮች ተፈጥረዋል እና እነሱን ነገሮች እስቲ እናያለን። መጀመሪያ ላይ ቪዲዮን ትንሽ አይተን እንመለስና ከዛ ደግሞ ገብተን ስላለው ነገርና ስለተፈጠረው ነገር በደንብ እናወራለን። አብራችሁን ቆዩ። እኔ አንተን ከማፍቀር ነው አንተን ከመውደድ ምን አለ መሰለሽ፣ እኔ አሁን ማንም ስለተከራከረ ምንም የሚፈጠር ነገር የለም። መጀመሪያ ደረጃ ማለት ነው እያንዳንዱ ነገር እስከዛሬ ለተፈጠሩት ነገሮች በሙሉ ሄርሜላም ሩታም ተጠያቂ ናቸው ለኔ ህይወት ማለት ነው። ስለዚህ በዚህ ሰዓት እኔ ከማን ጋር ትኖራለህ ምናምን ምርጫ ውስጥ ምናምን የምገባበት ታይም ላይ አይደለሁም ያለሁት። በመጀመሪያ ደረጃ እውነታውን ነገር ማወቅ ፈልጋለሁ፣ ሄርሜላም ጋር ያለውን ሩታም ጋር ያለውን ነገር ማለት ነው። ስለዚህ ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ አብርሃም ባለፈው ስለ ምርጫዬ ስለምፈልገው ነገር አሁን ጤነኛ ነኝ፣ ነገሮችን ለማስተካከል ዝግጁ ነኝ፣ ስለዚህ ምናምን ብሎ ነበረ። ዛሬም እንግዲህ ውሳኔ የሚሰጥበት ምናምን ነገሮች የሚመስሉ ነገሮች ለማሳለፍ የመጣ ይመስል ነበረ። ግን ዛሬ የተፈጠረው ነገር በጣም የሚያስቀይም፣ በጣም የሚያስጠላ፣ በጣም የሚያስደብር ነገር ነው። መጀመሪያ ደረጃ አብርሽ ላይ ከፍተኛ ተጽዕኖ ተደርጎበታል። በሚገባ ነው የምላችሁ፣ በሚገባ አሁንም ተጽዕኖ ተደርጎበታል። እኔ በመጀመሪያ አንድ ነገር ልንገራችሁ። ምን መሰላችሁ? አብርሽ በ15 ቀኑ በአንድ ሳምንት ተሻለው ተብሎ ይኸው መጥቶልናል። እሺ እግዚአብሔር ይመስገን ተሽሎት ወደ ጤናው ተመልሷል። ግን ምን አለ መሰላችሁ? እንዴት ሰው በፍጥነት በዚህ ጊዜ በዚህ በተወሳሰቡ ጊዜያቶች በዚህ በአጭር ጊዜ እንዴት ድኖ ሊመለስ ይችላል? ለእኔ ጥያቄ ነው። ምክንያቱም ማለት ነው እዛ ሲፈጸም የነበሩ ሲሆኑ ነገሮች ለእኔ ጥርጣሬ ምን እንደሆነ ታውቃላችሁ? በሽታውን ሰጥቶት ነበር። አሁን ደግሞ መድኃኒቱን ሰጥተው እንዳስመለሱት ነው እኔ ተስፋ ማድረገው ማለት ነው። ከዛ ግን ብቻውን ወስዳው ቡዜ በሚገባ በምትፈልገው መንገድ ሩታን ማስለቀስ በምትችልበት መንገድ፣ ሩታን ማስቀየም በምትችልበት መንገድ፣ ሌሎቹን ለማስደሰት የሄደችበትን መንገድ በትክክል አሳይታናለች። ስለዚህ አሁንም አብርሽ ልብ ትገባል ብዬ አስባለሁ። ምክንያቱም ሩታ ስታለቅስ ዝም ማለት ራሱ ንቀት ነው። ምንም ያክል ብዙ ነገር ቢወራባት፣ ምንም ያክል ብዙ ነገር ፈጽማለች ቢባል፣ ምንም አይነት ጥርጣሬ ውስጥ ብትገባ፣ አንተም ብትጠረጥራትም፣ ግን ይህን ያህል ስታለቅስ፣ ይህን ያህል ስታነባ ዝም ማለት አልነበረብም። ምክንያቱም ምን መሰለ፣ ይሄ ነገር ምን ያክል ተጽዕኖ እንዳረገባት፣ ሁሉም በዙሪያ ያሉት ሰዎች በጠቅላላ ምን ያክል ተጽዕኖ እንዳረጉባት፣ አንተ መከታ ሆነሃት ከዛ ነገር እንደምታወጣት እርግጠኛ ሆና ነበረ ዛሬ መጣችሁ። ምክንያቱም አንተ ግን አንገቷን አስደፍታት ነው ሄድከው። ባላንስ ለማድረግ ሞክረሃል። በእርግጠኝነት ግን እምነግርህ ማለት ነው አሁንም እውነታውን ሲወጣ ግን እማታፍርበትን እማታዝንበትን ባላንስ ምናምን ማድረጉን ሳይሆን በትክክል የሚሆነውና የማይሆነውን የምትፈርድበት ጊዜ ማስተካከል አለብህ ብዬ አስባለሁ። ምክንያቱም ጊዜ መስጠት አለብህ፣ ነገሮችን ቼክ ማድረግ አለብህ፣ ማረጋገጥ አለብህ። አሁንም ግን ማዳመጥ ባለብህ ደረጃ ራስህን ነው እንጂ በዙሪያ ያለውን እህትም ሆነ ወንድምም ሆነ በዙሪያ ያሉ አጨብጫቢዎችን ካዳመጥክ ግን የምትሄድበት መንገድ ትክክል እንዳልሆነ ለአንተም ልነግርህ እፈልጋለሁ። ሌላ ቡዜ ምን አይነት ሰው ነሽ ግን? ምን አይነት ጭንቅላት የሌለው ማስተዋል የሌለው ድፍን ብሎ በቃ ነገሮችን በስርዓት ለማየት የማይሞክር ያለውን የሚዋሽ በውሸት ላይ ውሸት የሚደርብ ሀቅ የሌለው እውነት የሌለው ሰው ነሽ እኮ ቡዜ። ልምብን ያሳየሽን ዛሬ ለምን መሰለሽ? ሄርሜላ እንደፈለገች ስታወራ እንደፈለገች ስትናገር ዝም ብለሽ፣ ሩታ ግን አንድ ቃል ስታወጣ ቃላቶቿን እየመረጥሽ ከአብርሽ ጋር የሚያቃቅራትን ነገሮች እየመረጥሽ ስታወሪ ነበረ። ቆይ አንቺ አሁንም ስለ አብርሽ ጤንነት እንደምታወሪው ስለ አብርሽ ጤና መመለስ ደስተኛ መሆንሽ እያወራሽ ግን አሁንም ተንኮል እየሰራሽ ነው። ራስሽን ዞር ብለሽ አብርሽ በራሱ መቆም ይችላል፣ በራሱ ነገሮችን መፍታት ይችላል ብለሽ እየተናገርሽ ግን አሁንም ሄርሜላን የሚያነቃቃ
ሩታዬን ደግሞ የበለጠ እንድትከፋና እሷ ላይ ተጽዕኖ ለማድረግ ብዙ እየሞክርሽ ነው። ምንድነው ሀሳብሽ? በቃ አሁን ደግሞ በቃ መጥቷል አይደለ? አገናኝተሻቸው አይደለ? ራሳቸው ችግራቸውን በራሳቸው መንገድ ይፍቱ። ለምንድነው ከአጠገባቸው የማትርቂው? ለምንድነው ከህይወታቸው የማትወጪ? ለምንድነው ነገሮችን የምታበላሽው? ለምንድነው በራስሽ መቆም የማትችይው? በቃ ለሄርሜላ በጣም ስትቆሚ ነበር፣ ስታግዣት ነበር፣ ቤቷ ስትመላለሽ ነበር፣ ነገሮችን ከእሷ ጋር ለማስተካከል በጣም ስትጥሪ ነበረ። እውነት ያለው ነገር ስታወሪ አልነበረም። ዛሬ ደግሞ ምን ስትይ ነበረ? ምን ብለሽ ነበር ስታወሪ ነበር? ምንም ነገር ፈጥረሻል እያልኩ አይደለም፣ ግን ማለት ነው ነገሮችን ቀስ ብለሽ አውሪ ምናምን ትያታለሽ ብለሻታል። መደብደብ እኮ እስከሚቀርሽ ድረስ እኮ በተደጋጋሚ ቪዲዮዎችሽ ላይ ብታዩ ብትመለሽ ቼክ ብታረጊው ብናረገው ይኸውልሽ ብዙ ነገር አውርተሻል። አንቺ ነሽ መተት ያደረግሽበት፣ አንቺ ነሽ ከኤፍሬም ጋር ሆኖ ተባብራችሁ እንደዚህ የፈጠራችሁበት፣ ልጁ ጤነኛ ነበረ ብለሽ እኮ ብዙ ስታወሪ ብዙ ዲስኮርስ ስትፈጥሪ ነበረ። ዛሬ ግን ዋሸሽ። አየሽ፣ እውነት ቦታ ስትቆሚ ሁሉም ነገር ያቅትሻል። እውነታ ቦታ ላይ ስትገኝ ሁሉም ነገር ሸክም ነው የሚሆንብሽ። ማውጣታችም ማውረዳችም ሸክምሽን። ምክንያቱም መደባበቅና በዛ ሰዓት ያለሽበትን ቦታ ለማምለጥ ነው የምትሞክሪ። ዛሬ ስታደርጊው የነበረው እንደዛ ነው። አረ ትልቅ ሰው ነሽ፣ እንደ ትልቅ ሁኚ። የአብርሃምም ታላቅ እኮ ነሽ። እዛ ጋር ያሉት በጠቅላላ ታላቅ ነሽ። ግን ባሞክር ስትቺ ግን አሁንም ስታሸረግጂ ነበረ። ለቃሉ በጣም ይቀታ እማይሆን ነገር ስትሰሪ ነበረ። ልክ ነኝ ብለሽ በምትፈልጊው መንገድ ብቻ ነገሮች እንዲሄዱ እያደረግሽ ነበረ። አሁንም አብርሽ ይኸውልሽ ከዚህ በፊት ሆነ ተጣልቶም ሆነ ተበሳጭቶም ሆነ በብዙ ነገሮች ተጣልተውም ቢሆኑ ለዚህ ሆኖ ሊሆን ይችላል። እንደዚህ ከሩታ ጋር ተጣልቶ ተፋቶ ሊሆን ይችላል። አሁንም ቢሆን ልጅ በመሃላቸው አለ። ትዳር ነው ያለው። ቡዜ በአንቺ ትዳር የለሽም እንዴ? በትዳርሽ ደስተኛ አይደለሽም እንዴ? ያንቺ ትዳር እንዲበጠበጥ ትፈልጊያለሽ እንዴ? ሩታ ቤትሽ ድረስ መታ ሚስትህ እንደዚህ እያደረገች ነው፣ ሚስትህ ልጅን እንዳታሳድግ ተጽዕኖ እያደረገችብህ ነው፣ ሚስት መተት አርጋባሃለች ብላ ብትናገር የምር ለአንቺ ደስታ ይሰጥሻል? የምር የምትሄጅበት መንገድ አእምሮሽ ላይ ትክክል እየፈጠረልሽ ነው? አንቺ ከልብሽ ነው እነዚህን ነገሮች የምታደርጊው? እኔ እኮ በጣም ነው የምገርምኝ። እሺ ይሁን፣ አንቺ ግን ማለት ነው ወደ ራስሽ ተመልሰሽ እንደ ሄርሜላ ወንድም ባላንስ የምታደርጊበት ቀን ይመጣል፣ ወይም የምታለቅሽበት ቀን ወይም የምትጸጸችበት ቀን። ተመልሰሽ ሩታን ይቅርታ አርጊልኝ፣ እኔ ያላወቅኩም ነበር ተሳስቼ ነው ያረኩት ብለሽ የምትመለሽበት ጊዜ ይመጣል። ቀን ነው የሚመጣው። ቀን አለው፣ ለሁሉም ጊዜ አለው። ለእውነት ደግሞ ሁልጊዜም ቀንና ጊዜ አለው። ያን ጊዜ ግን እውነታውን ከመቀበል የበለጠ የምታለቅሱበትና የምታዝኑበት ቀን እየደረሰ ነው። የምሬ ነው። ዛሬ ያለቀሰችው፣ ዛሬ ፊት ለፊታችሁ ያነባችሁ፣ እስከ ዛሬ ምን ያህል ተሸክማችሁ እንደሆነ ነገሮችን በውስጧ ይዛ የምታረገውን ነገር ብቻ ለማድረግ ወደ እውነቷ ለመጣጋት እውነቷን ለማውጣት ብቻ ስትታገል እንደነበረ በደንብ አሳይታችኋለች። ለምን መሰላችሁ? እውነት ያለው ሰው ባገኘው ቦታ አያለቅስም። እውነት ያለው ሰው ባገኘው ቦታ ሌላ ነገር አያወራም። እውነት ያለው ሰው ምንድነው የሚያደርገው? እውነታ የሚያገኝበት ቦታ ብሎ ያሰበበት ቦታ ነው የሚያለቅሰው። አዎ እኛ በህይወታችን ራሱ ስንሄድና ስንንቀሳቀስ በምናሳልፈው ላይፍ ለቅሶ ቤት እንኳን ወንድም ሞቶ ሁለት ወንድማማቾች ቢኖሩ ሁለት እህትና ወንድም ቢኖሩ እየየ ወይኔ ማየ ጋሽዬ ምናምን ብሎ የሚያለቅስ ሰው ከልቡ አልቅሷል ነው የምትሉት አይደለ? የምንለው ግን ይኸውላችሁ አሁንም እውነታው በልቡ ደብቆ እውነታውን ነገሮች ባላንስ ለማድረግ የሚሞክር ሰው የመጨረሻ ቀኑ ሲደርስና የመጨረሻ እልሁ ሊወጣ ሲለን እንዲህ ነው የሚሆነው። ዛሬም እስከ ዛሬ ስታደርጉባት የነበረው ተጽዕኖ፣ እስከ ዛሬ ስታደርጉባት የነበረው ውስጧ ላይ የምትፈጥሩባት ችግር፣ ሰቆቃ ነገር ስታወሩባት ልጅቷ ላይ ያደረጋችሁ ተጽዕኖ ዛሬ ፊት ለፊት ላይ ወጥቷል። አብርሽ ዛሬም ዞር ብለህ መመልከት አለብህ። ቪዲዮንም ያየኸው አይመስለኝም። ቪዲዮን ሳይሆን ያየኸው የቡዜ ወሬ ነው ለአንተ ቪዲዮ የቀረበልህ ይመስለኛል። አሁንም ዞር ብለህ ብታየው ደስ ይለኛል። ምክንያቱም እውነት የት ጋር እንዳለና እውነት የት ጋር እንደሆነ በትክክል እንድታገኝ ማለት ነው። ሌላ በጣም የሚረብሸው ነገር ምን እንደሆነ ታውቃላችሁ?
ሄርሜላ ምን እያለሽ ነው? አንቺ ማውራት ያለብሽ እኔ አሁን ታምሜ በነበርኩባት ጊዜያቶች የተፈጠሩትን ነገሮች አስረጅኝ ሲልሽ ምንድን ነበር ስታወሪ ሩታ መተት እያደረገችበት እንደሆነ ጥላው እንደሄደች እንደ ካደችው በቃ ብዙ ነገር ስታወሪ ነበረ። ለምን ስለተጠየቅሽበት ነገር አታወሪም? ለምን ወለም ዘለም ትያለሽ? ለምን ሄድ መለስ ደግሞ ጉርድድ መለስ ትያለሽ? ለምን በቀጥታ መንገድ አትሄጂም? በጣም መንገዶችን እያጣመምሽ ነበር ነገሮችን ስታበላሽ የነበሩ። አረ ተይ ግን ወደ ራስሽ ተመለሺ፣ ወደ ልቦናሽ ተመለሺ። አብርሽ አንድ ሰው ነው፣ ለአንድ ሰው ነው ሊሆን የሚችለው፣ ለሁለት ሰው ባል ሊሆን አይችልም። ልጅ አለው፣ ሚስት አለው፣ ለነሱ ነው መሆን የሚችለው። እባክሽ ዞር ዞር ብለሽ በዙሪያሽ ያሉትን አጨብጫቢዎችን አጨብጨበው ሞራል ከሚገሉ ሰዎች ብትርቂ ይሻልሻል። የሚጠቅምሽ አንድም ሰው የለም። አሁንም ዞር ብለሽ ወንድምሽ ዛሬ ባወራውና ዛሬ በተናገረው ነገር ከሆነ ወንድምሽ ብቻ ነው ሊያዋጣሽ የሚችለው። ቡዜም፣ ዴቭም፣ ዳኒም በዙሪያሽ የሚያጨበጭቡት ሰዎች ስላንቺ ጉዳት ነው እንጂ ስላንቺ ጥቅም ምንም የሚያስገኙልሽ ነገር እንደሌለ ዛሬም ላረጋግጥልሽ እፈልጋለሁ። ምን አለ መሰለሽ ቅድም በጣም የሩታን ወንድምና ጓደኛዎች ጠርተው ምን ሲያደርጉ ነበር? በዙሪያሽ ያሉ ሰዎች ደስ እያለኝ ነው ምናምን እያሉ ነበረ። በጣም ደስ እንዳላቸው በጣም አብርሽ ሩታ ሄርሜላን እንደመረጠ በቃ አሸንፈናል፣ ይሄ ምርጫ ፓርቲ ወይም ደግሞ ሀገራዊ የሆነ ምርጫ የተደረገ ነገር ነበረ ስታስመስሉት የነበረ። ይሄ እኮ ህይወት ነው፣ የራስ ምርጫ ነው እንጂ ሀገራዊ ምርጫ ይሄ እኮ ምርጫ ብቻ አይደለም፣ ሌላም ነገር ሊኖረው አይገባም። ይሄ እኮ የህይወት ነው። ህይወት ደግሞ በምርጫም ሊሆን ይችላል፣ ግን እንደዚህ የሚመረጥበት በውድድር በሻሞ አገኘውሽ አሸነፍኩሽ ምናምን አይደለም። ቀደምን ስትሉ ነበር ደስ እያለ ነው። አሁንስ ከፋኝ እንደምትሉ የምሬ ነው። ጥቁር ለብሳችሁ ነጠላችሁን አጣፍታችሁ እንደምታለቅሱ ታዩታላችሁ ነው የምላችሁ። ታለቅሳላችሁ፣ ታነባላችሁ፣ ታዝናላችሁ። ይሁላችሁ ዛሬ ሩታ ያለቀሰችውን እንባ፣ ያዘነችውን ሐዘን፣ የተሰማትን የበታችነት ስሜት እናንተ ስታደርጉባትን የነበረው ዛሬ አብርሽ ያረጋት ነገር በጠቅላላ ሁላችሁም ማለት ነው ዋጋችሁን ታገኙታላችሁ። እናንተ ይህንን በደም ነው የምታለቅሱት። ዞር ብላችሁ ራሳችሁን ካልፈተሻችሁ፣ ዞራችሁ ይቅርታ ካልጠየቃችሁ ታያላችሁ። ሁላችሁም የምታለቅሱበት ጊዜ፣ የእሷን ሐዘን የምታጽኑበት ጊዜ፣ የእሷን ስሜት የሚሰማበት ጊዜ፣ ዛሬ ያጨበጨባችሁ፣ ዛሬ ስታስጨፍሩ የነበራችሁ ሰዎች ነገ እንደሚጨፈርባችሁ፣ ነገ እንደምታለቅሱ 100% ልነግራችሁ እወዳለሁ። አሁንም ይኸውላችሁ አብርሽ ዞሮም ሄድ መለስም አለ የትም ሄደ አንድ ሰው ነው የሚመርጠው። የሚመርጣትም ሩታና ሩታ ብቻ ነው። ምክንያቱም ልጅ አለው። ለልጁ ሲል ልጁ ነገ ያለ አባት ማደግ የለበትም። ለዚህ ሲል የሩታ እንደሚሆን 100% እርግጠኛ ሆኜ ልነግራችሁ እፈልጋለሁ። ምክንያቱም ሁለት ሰው አይሆንም። ውሽማ ነው። ውሽማ ምንም አይጠቅምም። ይኸውላችሁ ሚስት ካለ ከሚስት ጋር ነው የምትኖረው። ይሄ ዝሙት ምናምን የምታደርጉትን ነገር አሁንም ካምሮዋችሁ አጥፉትና አሁንም ሩታ የአብርሽ ነች፣ አብርሽ የሩታ ነው። ዛሬም ደግሜ የምነግራችሁ ነገር ቢኖር ማለት ነው። ምክንያቱም እውነት ያሸንፋል። እውነት ካለ ምንም ነገር ከእውነትነቱ አያርቀውም ነው የምላችሁ። ስለዚህ አሁንም የምትፈተፍቱ በህይወታቸው ውስጥ ጣልቃ እየገባችሁ የምትረብሹ ሰዎች፣ በጣም ዱላ፣ ይሄ ፉከራ፣ ቀረቶ፣ ሽለላ ስታደርጉ የነበራችሁ ሰዎች፣ ቅድም ስጨፍሩ የነበራችሁ ሰዎች የምሬን ነው። አንገት የሚያስደፋ ነገር ከፊታችሁ እየመጣ ነው፣ እያኮበከበ ነው። ያኔ መግቢያ መውጫችሁን እንደምታጡት እርግጠኛ ነኝ። ተደብቃችሁ መንገድ እንደምትቀይሩ እርግጠኛ ነኝ። መንገድ ቀይራችሁ እንደምትሄዱ ሩታን ስትያት እንደነበሩ እንደምሸሿትና ይሄ ብድር ሲኖርበት ሰው እንደሚርቀው ተደብቆ መንገድ አስቀይሶ እንደምትሄዱ እርግጠኛ ነኝ። ዛሬ ልነግራችሁ እወዳለሁ። ምክንያቱም ያደረጋችሁት ነገር የሚያሸማቅቅ ሰውን ከአእምሮ በላይ እንዲያስብ መጥፎ ነገር እንዲያስብና ሰው ዞሮ ተጽዕኖ ተደርጎበት አሁንም
ቡዜ ያደረገችው ነገር እናንተም ማርጋችሁ አብርሽ ላይ ጭንቅላታችሁ ላይ እማየውን ነገር ከምትፈጥሩ የምር በትዳሩ እንዲቆም ነገ በኔ በሉ። ሁላችሁም ጋር ይህ ነገር እንዳይደርስ ዛሬ ይቅር በለን በሉ ፈጣሪ። እንዲሁም ሩታዬን ተውትና ፈጣሪያችሁን ይቅር ብላችሁ ለነገያችሁ ብታስቡ ይሻላል ብዬ አስባለሁ። ምክንያቱም ዛሬ ያደረጋችሁት ነገር ተአምር አይደለም የሰራችሁት፣ ታሪክ አይደለም የሰራችሁት ውርደት ነው፣ ውድቀት ነው፣ ሞት ነው። ስለዚህ እነዚህ ነገሮች የምታሸንፏቸው በይቅርታና በፈጣሪ በመጸለይና በማስተካከል ብቻ ነው ይህንን ነገር ልታስተካክሉት የምትችሉት። ስለዚህ ሁላችሁም ለምታረጉት ነገር ነገ ዋጋ እንደምትከፍሉበት እርግጠኛ ነኝ። በዙሪያ ሆናችሁ ስትረብሿት የነበራችሁ፣ በጣም ስታቃጥሏት የነበራችሁ፣ እሷ ግን በውስጧ ችላ እስከዛሬም ስታሳልፉ የነበረውን ነገር እያሳለፈች ለነበረችበት ጊዜ ሁላችሁም ዋጋ ትከፍላላችሁ። አንድ ነገር ልንገራችሁ፣ ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል፣ ይቆይ እንጂ መች ይቀራል። ይህን ዘፈን ለሁላችሁም ጋብዣችኋለሁ። ሁላችሁም ይህን ዘፈን ታዳምጡታላችሁ። ሁላችሁም ዋጋችሁን ትከፍላላችሁ። ለማንኛውም ሩታዬ ዛሬ አልቅሳለች። በጣም ነው ዛሬ ያስከፋኝ። የምሬን ነው። ቡዜ ሄርሜላ አልቅሳ ቢሆን ኖሮ ይህን አንገቷ ላይ ጥምጥም ብለሽ የኔ እናት አታልቅሽ ትያት ነበረ። አብርሽ የበፊቷን የምትወዳትን የሰው አልዋልታ ሰምተ ዛሬ ገሸሽ ያረጋትን ሩታን ዛሬ ስታለቅስ ስታነባ እንቅፋት አይምታሽ አልልም፣ ህመምሽ ህመሜ ቢሆንም ያልካት የመጀመሪያ ያልካትን ሚስትህን የልጅህን እናት እንደዚህ ስታለቅስ ማልቀስ ምንም አያረግም፣ ማስረዳት ነው የሚጠቅመው ምናምን ላልከው አብርሽ ነገ ይቅርታ እንደምጠይቃት እርግጠኛ ነኝ። ነገ ትጸጸትበታለህ። የምሬን ነው። ዛሬ ያረከው ነገር ለአንተም ይጸጽታል። ራስን ዞር ብለህ ብታይ ቼክ ብታረግ ጊዜ ባትሰጠበትና ሩታን የምታስተካክልበት ልጅን የምታሳድግበት ጊዜ የማትጸጸትበት ጊዜ ብታሳልፍ መልካም ነው ብዬ አስባለሁ። ውድ ቤተሰቦቼ ሁላችሁም ከሩታ ጎን የቆማችሁ ሩታን የምትደግፉ ስለ አብርሽ ጤና ስትጨነቁ የነበራችሁ ዛሬ የተሰማችሁ ስሜት እየገባችሁ ኮሜንት ላይ ብትነግሩኝ ደስ ይለኛል። ሁልጊዜም እንደምለው ሁሌም አብርሽ የሩታ ነው፣ ሩታም የአብርሽ ነች። ስለዚህ ማንም ምንም አያመጣም፣ ሁሉም ያለቅሳል፣ ቀን አለው። ወዳችኋለሁ ውድ ቤተሰቦቼ። ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ሰላም ሁኑልኝ።